በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ የተከበራችሁ የተወደዳችሁ የእግዚአብሔር ቤተሰቦች እናታችን የቅድስት ቅዱሳን ድንግል ማርያም ወዳጆች እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ እስከዚህ ድረስ የጠበቀን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ከዚህ ከሰላምታ ከአንተ ሰላምታ በመቀጠል እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በወላይታ ሀገረ ስብከት በዳሞት ጋራ ወረዳ ቤተ ክህነት የካቤሎ ወይም የወንዳራ ቅዱስ ኪዳነ ምሕረት ቤተክርስቲያን አስተዳዳሪ መልአከ ምሕረት መምህር መስፍን እባላለሁ። ይሄ የምታዩት ስራ እንግዲህ እግዚአብሔር ይባርካችሁ ለማለት ነው። እናንተን ለመባረክ ነው። እግዚአብሔር ይባርካችሁ። እግዚአብሔር በቅድስና በቅዱሳችሁ በበረከቱ ይባርካችሁ። የእናንተ ድካም፣ የእናንተ ጥረት፣ የእናንተ ጸሎት እስከዚህ ድረስ በዚህ በምታዩት ሁኔታ ላይ ነው የሚገኘው። ስራው በዚህ ሁኔታ ላይ ይገኛል። አሁን ቀጥሎ ያለው ፊኒሽንግ ስራ ብቻ ነው የቀረው። እንግዲህ እስከዚህ ድረስ ያስፈጸመን አምላክ ቀሪው ስራ አስጨርሶ ለምረቃው ሁላችንም በሰላም ያብቃን። እንግዲህ በርቱ ለማለት ነው። የስራችሁ ውጤት እስከዚህ ድረስ ከመጣ እንግዲህ ቀጣይ ለምረቃ የቀሪው ስራ አለ። ለዛ እንግዲህ እናንተ እስካሁን ድረስ ጠንክራችሁ እንደሰራችሁ አሁንም ቀጣይ ላይ ያለው ስራ ለማስጨረስ ትጉ። በጸሎትም በሀሳብም በጉልበትም በተለያየ ነገር እንግዲህ ጥረታችሁን አግሎታችሁን ድካማችሁን ቀጥሉ ለማለት ነው። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ ፍጻሜያችሁን እግዚአብሔር ያሳምርላችሁ። የአሮንን ዕጣን የተቀበለ አምላክ የአቤልን መስዋዕት የተቀበለ መስዋዕታችሁን፣ ዕጣናችሁን፣ ጸሎታችሁን፣ ድካማችሁን፣ ገንዘባችሁን የከፈላችሁን ዋጋ ሁሉ እግዚአብሔር እጁን ዘርግቶ ፊቱን አብርቶ ይቀበልላችሁ፣ ፍጻሜያችሁን ያሳምርላችሁ። የድንግል ማርያም በረከት አይለየን ለማለት ነው።